በ22 ምዕራፍ ውስጥ 13 ምዕራፎች ምዕራፍ 6 እስከ 19 የመከራውን ዘመን ነው በጣም በዝርዝር የሚያስቀምጠው። ስለዛ ዘመን ማቴዎስ ወንጌል ላይ ጌታ ኢየሱስ ክርስቶስ እንኳን ሲናገር እነዚያ ቀኖች ባያጥሩ ዓለም ከተፈጠረ ጀምሮ ሆኖ የማያውቅ ከዛ በኋላ የማይሆን ታላቅ መከራ ይሆን ስለተመረጡ ቀኖቹ ባያጥሩ ኖሮ ስጋ ለባሽ አይተርፍም ነበር። ማቴዎስ ወንጌል ምዕራፍ 24 ስለዛ የመከራ ዘመን በትኖ ይናገራል። ሌሎችም የመጽሐፍ ቅዱስ ክፍሎች አሉ። ትንቢተ ዳንኤልም ምዕራፍ 12 ምዕራፍ 9 እናያለን ስለ 7 ዓመት የመከራው ዘመን። ራእይ ላይ ግን 13 ምዕራፍ የ7 ዓመት የመከራ ዘመን ዝርዝር የእግዚአብሔርን ፕሮግራም ያሳያል። ለምንድን ነው ብለን ደግመን ደጋግመን መጠየቅ አለብን። እግዚአብሔር ሊናገር ሊያስተላልፍ የፈለገው መልእክት ምንድን ነው ብለን ማስተዋል መጠየቅ አለብን። ምክንያቱም ካልጠየቅን እግዚአብሔር ፈቃድና ሀሳብ አንረዳም። ስለዚህ 13 ምዕራፍ ስለ 7 ዓመት የመከራ ዘመን ዝርዝር ያስቀመጠበት ዋናው ምክንያት የእግዚአብሔር ፍጹም በምድር ላይ የተወሰነ ጉዳይ ፍጹም የሆነ የእግዚአብሔር ፍርድ በምድር ላይ የጸና እግዚአብሔር የተቆረጠ ጉዳይ ሆነ ያብቻቷል ምን ያክል ከባድ ምድር